በዚህ ምድር ላይ ሊገናኙ የማይችሉ ነገሮች የምሬን ነውና አንበሳና ጦጣን ማወዳደር ነው የምር። ማን ነው አንበሳ ማን ነው ጦጣው? ዲክላን ራይስን ብሩኖ ፈርናንዴዝን ሶቦዝ ላይ የሚናገር ሰው እግር ኳስ ተመልካች ሳይሆን በግ ጠባቂ ነው ያለበት። እውነት ለመናገር ቢቀያየሩ ለውጥ ያመጣሉ ብታስባለህ? ሼሽኮ አርሰናል ቢሄድ ዮኬሬሽ ዩናይትድ ይመጣል። ለምሳሌ አንዱ ተቀምጦ አንዱ ይቆም ቢባል የዓለም ሕዝብ በሙሉ አጨብጭቦ ሊያስቀምጠው የሚችል ኡጎ ኤኪቲኬን ነው። የምሬን ነው። የሚገርም ነገር አርሰናልን ካሸነፋችሁ በኋላ ማሊያውን አላወልቅ ብሎ ኢቭን ቸርችና መስጊድ ምናምን ማይ ችግር ለብሶት ይሄድ የሌለ ልብስ አረጉ። እኔ ራሱ ተሳስቼ ነው ምን እንደቀም ሐላቀም የምሬን ነው። ሳካን ያስገባውት ምን እንዳጨው ሳላቀ ሳካን አላስገባውም በዛና እሱ ጨዋታ ሲኖረው ምግብ ባልበራሱ ደስ ይላል። ለቶፕ ፎር ነው የሚጫወት። ኖ ፕሪሚየር ሊግ፣ ኖ ሻምፒየንስ ሊግ፣ ኖ ካራቦን ካፕ፣ ኖ ኤፍኤ ካፕ። በጣም ተሳዝኑ እኮ ግን ለምንድን ነው የምትጫወቱት? የምሬን ነው። ለኔ ምን ጊዜ ምርጡ ተጫዋች ዮኬሬሽና ቤንጃሚን ሼሽኮ አትርሳ። አንተውንም አትርሳ። ውሃ ውስጥ ያለ ድንጋይ ዋና ለመደ ማለት ነው። የዩናይትድ ደጋፊ ሲስቅ እንደማየት የምሬን ነው። ሶ አሁን በአርነ ስሎት እምነት አለ ወይስ የለህም የሚለው ነው ጥያቄ። ሰላም ቲክቶክ እንዴት ናችሁ? ተፈናቃዩ ጋዜጠኛ ነኝ። ዛሬም በፕሮግራማችን መሰረት አንድ እንግዳ ይዘን ወደ እናንተ መጥተናል። ሌላ እንግዳ እንዲቀርብላችሁ የምትፈልጉት ሌሎች እንግዶች ኮንተንት ክሬተሮች ካሉ ሜንሽን በማድረግ ፎሎ በማድረግ ሪፖስት በማድረግ እንድታበረታቱ እንላለን። የዛሬው እንግዳችን የመጀመሪያው የሊቨርፑል ኮንተንት ክሬተር ሆኖ ስቱዲዮአችን ብቅ ብሏል። ናሆሚ እንኳን ደህና መጣ። እንኳን ደህና ቆየህ። የመጀመሪያ የሊቨርፑል እንግዳ ነው። ስለዚህ እንግዲህ ሊቨርፑልን አኮራችኋለሁ። ኮመንት ላይ ናሆምን ሲልቢ ነበር። ይኸው በቃል መሰረት መጣል። እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ቴንክ ዩ። ስለ ሊቨርፑል፣ ስለ ክለብ፣ ስለ ተጫዋቾች ብዙ እናወራለን። በቅድሚያ ግን ናሆሚ መች ነው እግር ኳስ የጀመረው? በምን አይነት አጋጣሚ ጀመርክ? እንድትጀምር ያደረገ ሊቨርፑል ነው ወይስ የሆነ ተጫዋች ነው እግር ኳስ እንድትጀምር ያደረገ? እግር ኳስ እኔ እንድመለከት ያደረገኝ በኤርገን ክሎፕ ዘመን ነው። ባይዘው መደገፍ የጀመረው 2000 ሊገባ አንድ አመት ሲቀረው ማለት ነው። በ2014 ማለት ነው በፈረንጆች አቆጣጠር ነው ማየት የጀመርኩኝ። በዛን ሰዓት ደግሞ የሌስተሩ አሰልጣኝ ነበረ እና ያዛኔ ነው ማየት የጀመረው። ከዛም በኋላ ፎከስሊ ዩናይትድን አያለው ዝም ብሏል ላይ ዝም ዩናይትድን አያለሁኝ። አጎቴ ነበረ ከሱ ጋር ነበር ማይና የሆነ ቀን ሊቨርፑል ከሌስተር ዩናይትድ ደግሞ ከሆነ ትልቅ ክለብ ጋርና እየተጫወተ ሌስተርን አሸነፈ ሊቨርፑል። ሁለቱም ቀይ ነበር የለበሱትና በተመሳሳይ ሰዓት ከዛም በኋላ የሊቨርፑል ደጋፊ ሆንኩኝ። የርገን ክሎፕ መጣ። አውቶማቲካሊ የርገን ክሎፕን በጣም ነው የምወደው። የሊቨርፑል ደጋፊ መሆን ጀመርኩ በዛን ሰዓት ማለት ነው። ሞር ፎከስሊ አቴንሽኔ ወደ ዩናይትድን ጥዬ ወደ ሊቨርፑል መሆን ጀመርኩ። ስለዚህ የርገን ክሎፕ ነው ማለት ነው ወደ ሊቨርፑል እንድትሳብ ያደረገ። በአሰልጣኝ የተሳበ የመጀመሪያ ሰው የርገን ክሎፕ ልጅ ነኝ። አራዳሪ ልጅ። በጣም አሪፍ። የርገን ክሎፕ ግልጽ ነው እንግሊዝ ላይ የፈጠሩት አብዮት በጣም ከባድ ነው። ረጅም አመት ወደ 30 ምናምን አመት ከዋንጫ ርቆ የነበረውን ሊቨርፑል ወደ ዋንጫ የመለሱት ከጋርዲዮላ ጋር የነበራቸውም ፉክክር ባይዘወይ ማለት ነው። እግር ኳስን የምታዩ ከሆነ ላለፉት 10 አመታት የርገን ክሎፕና ፔፕ ጋርዲዮላ ለእግር ኳሱ ያበረከቱ በተለይ በፕሪሚየር ሊግ ያበረከቱት ነገር በጣም እጅግ ደስ የሚል ነው። የዓለም እግር ኳስ ተመልካች ቁጭ ብሎ ማያቸው ነበር። መጀመሪያ አሁን ሲቲና ሊቨርፑል ከመደረጉ በፊት በቃ ከጨዋታ በፊት የሚያልቅ ጨዋታ ነበረ። ቃለ ምልልሱ ምናምንና በጣም አሪፍ ጨዋታ ላለፉት 10 አመታት አሳይቶናል። ሁለቱ ፔፕና የርገን ክሎፕ የተቃራኒ ክለብ ደጋፊ ብትሆንም የምትወደው አሰልጣኝ ነው። በጣም የሚገርም አሰልጣኝ ነው። ከ10 አመታቶች በፊት ደግሞ ልክ ቬንገርና ፈርጉሰን በጣም እንግሊዝ ላይ እንደፈጠሩት አብዮት። ከዛ በኋላ ደግሞ በእኛ በደንብ በምናውቀው ደግሞ ዘመን ሁለቱ በጣም እንትን ብለውበታል። እንደው ስለ ሊቨርፑል እናወራና ያው ከ2014 በኋላ በደንብ እየደገፍከው መጣል እየተመለከትከው መጣል። ያው ባላንጣ እንደሆናችን መጠን እንግሊዝ ላይ ካሉ ትልቅ ቲሞች በታሪክ አንፃር ከሚወራላቸው ትልቅ ቲሞች ዩናይትድና ሊቨርፑል ነውና እንደው ክለብን በአንድ ቃል ግለጸው ብትባል ኦር አንድ አዲስ ህፃን ወይም እግር ኳስ ላይ የሚፈልግ ህፃን ማን ልደግፍ ብሎ ቢጠይቅ ሊቨርፑልን ለመደገፍ ምን ትመክረዋለህ? ምን ታሳየዋለህ? ሊቨርፑል በጣም ደስ የሚል ነው። ይውል ኔቨር ወካሉ ማለት ብቻችንን አይደለም አንድ ነን እንደማለት ነውና ደስ የሚል ክለብ ነው። አሁን ለምሳሌ ማሊያ ያለበሱት ምክንያት አንድ ሰው ለምሳሌ ቤተክርስቲያን ሲሄድ ነጠላ መልበስ አለበት ወይም ደግሞ መስጊድ ሲሄድ የሆነ ነገር ወይም ቸርች ሲሄድ የሆነ ነገር ማድረግ አለበት አይደል? ያ ማለት ፍጹም ሰው ነው ማለት አይደለም። በልብህ ከያሰው ሊቨርፑል ማለት ልክ እንደዚያ ነው። በቃ እሱ ጨዋታ ሲኖረው ምግብ ባልበላ ራሱ ደስ ይለኛል። የምር የሆነ ስትረስ ውስጥ ሊሆን ይችላል፣ የሆነ ችግር ውስጥ ሊሆን ይችላል፣ ማጣት ሊሆን ይችላል፣ በጣም ብዙ ሰዎች ክደው ሊሆን ይችላል።
ሊቨርፑል ጨዋታ ካለው በቃ ልቤ ሁሉ ሙሉ ይሆናልና ሊቨርፑልን በቃላት ለመግለጽ በቃ ሀርት ነው ልቤ ነው የምሬ ነው በጣም ነው የምወደው ሊቨርፑልና በዚህ አጋጣሚ የሊቨርፑል ደጋፊዎችን በጣም ነው የምወዳችሁ ሊቨርፑልን ለመደገፍ የምታስቡ ሰዎች ደግሞ በህይወታችሁ ሰክሰስፉል ለመሆንና ስኬታማ ህይወት እንዲሁም ደግሞ ሁሉም ነገር የተሟላ እንደሆነ ብላችሁ የምታስቡ መጀመሪያ ያለባችሁ የሊቨርፑል ደጋፊ ነው መሆን ያለባችሁ ያራዳ ልጆች በተለይ ፈላዎች ከታች ያላችሁት እንዴት ነው አሁን ግን 500 ምናምን ወጥቶበት አንድ ሰው ለመደገፍ ሲመጣ ሀርት አይሆንም ብለህ ታስባለህ አይጎዳም አይ እዚህ ጋር ያራዳ ልጆች አንድ ላስታውቃችሁ ሊቨርፑል ያወጣው በርግጥ 500 ለቢሊየን ግማሽ አውጥቷል ግን ማለት ነው አይ ልክ እንደዚህ ብላችሁ ደግፈው እንዳይጎዱብ ብዬ ኤግዛክትሊ ልክ ነው ጥያቄን አክሴፕት አደርጋለሁ ግን ሊቨርፑል ያወጣው ባይዘወይ ከማንንም ክለብ በላይ አላወጣም ኦፍ ኮርስ ማለት የሸጣቸው ተጫዋቾችን ነው የገዛ የተካ ሌላ ነገር ምንም አሁን ብዙ ደጋፊ ስታያቸው የአርሰናል ደጋፊዎች ሊሆን ይችላሉ የዩናይትድ ደጋፊዎች ብዙ ጊዜ ሊቨርፑል ያንታል ወጪ አውጥቶ ምንድነው ማይሸሻል ምናምን ይላሉ እያንዳንዱ አሁን የገዛውን ተጫዋች ነው ጆታ ሞተ ነፍሱን ይማርልን ኑኔዝ ወጣ ዲያዝ ወጣ ያገር ተጫዋች በጣም ብዙ ተጫዋቾች ወጣዋል ግን የተካቸው ተጫዋቾች ግን ማንን የተካ ለምሳሌ በዲያዝ ቦታ ማንንም አልተተካም በኑኔዝ ቦታ ግን ተተክቷል ማን ኤኪቲኬ እንደገና ነፍሱን ይማርውና በጆታ ቦታ ማን ተተክቷል አሌክዛንደር አይሳክ መሀል ላይ በአሌክዛንደር በትሬንት ቦታ ማንም የተተካ የለም አሁን ለምሳሌ እሱን የሚተካ ተጫዋች ሆነ አልተገኘ ጉዳትም ነው እንደ ትሬንትም አይሆንም ገባ ያወጣነው ለምሳሌ ካለበት ተጫዋች ላይ ደግመ ገሰብ ቢሆን ኑሮ ሊቨርፑል ምንድነው ይሄን ታል ወጪ አውጥቶ ያልተሳካለ ብለህ ልታወራ ትችላለህ ተጫዋቾቹ ተጫዋች ገዛና ያ ማለት የኳሊቲ ጥራት ብቻ ነው የሚለየው እንጂ ያንታል የሚወራለት ነገር አይደለም እውነት ለማለት ያው የተጫዋቾቹ ጥራት እና የክረምትም ለምሳሌ አርሰናል ነው ለምሳሌ አርሰናል ተጫዋች ብዙም ተጫዋች አልሸጠም ካሉበት ነው የጨመረ ለምሳሌ ኢዜን ገዛ ቪክቶሪዮ ክሬሽን አጠናቀረ ማን አለው ለምሳሌ ሃቨርትዝና ጀሱስ አሉ አይደል ከነዛ ላይ ማን ተካ ቪክቶሪዮ ክሬሽን ለምን ዋንጫ የመብላት ሜንታሊቲውና ተጫዋች ላይ ነው የተካ ሊቨርፑል ግን ተጫዋቾች ወጡ ተጫዋች ነው የተካው በውድ ዋጋ ያመጣበት ያለ ያናግር ይችላል ሲቀጥል ደግሞ ለምን ስኬታማ አልሆነም ትክክል ጥያቄ የሚያስነሳ ነገር ነው ያሰልጣኙ ድክመት እንዲሁም ደግሞ ያጫወት ፍልስፍናና ሲስተም ከተጫዋቾች ጋር ለማህድ አለመዋሃድ ተጫዋቾችም ጎርቶታል በተለይ እነ ፍሎሪያን ቨርትዝ እስከዛሬ ድረስ አሁን ነው ላለፉት 5-6 ጨዋታ ነው ኢነርጂውን መጠቀም ይቻላል እንጂ ኢነርጂውን ዝም ብሎ ሉስ ያደርግ የነበረ ተጫዋች ፍሎሪያን ቨርትዝ ነው እኔ በጣም ነው የሚያሳዝነኝና ያ ደግሞ ያሰልጣኙ ችግር ነው ብዬ ነው ማስበው እንጂ ሊቨርፑል የተሻለ ባሉበት ተጫዋች ላይ ተጫዋች ተክቶ ቢሆን ኑሮ የሚወራበት ነበር ግን የተካቸው ተጫዋቾች የወጡትን ተጫዋች ተካለቀ ያወጣውን ወጪ ደግሞ ስታስበው ከአርሰናል በላይ አላወጣም ሸጠ በርግጠኝነት ሂሳብ ካልኩሌት ስታረግ ከማንም በላይ አላወጣም ያው አንደኛው ለሲንግል ተጫዋቾች ያወጣው ግነት ምናምን ነው እንጂ ያነጋገረ ያለው ተጫዋች ኳሊቲ ያለው ኮስ ነው አሁን ለምሳሌ ፍሎሪያን ቨርትዝ ወደ 116 ምናምን አውጥቷል አሌክዛንደር አይሳክ ወደ 130 አውጥቶበታል ባይዘው ሲገዛ እኮ ማንንም እንትን አላለም ስለ አሁን ለቪርትስና ለማን ነው አሌክሳንደር አይሳክ ያን ያህል ወጪ መውጣቱ የልጆቹን ፐርሰንትን ማን ነው ፖቴንሻል እንትን አያረጋውም ምክንያቱም አምኖበታል ሰው ሊቨርፑልም ሲገዛ አምኖታል ሰውም ሲመጣ ተቃራኒ ደጋፊም ፈርቶ ነበር ምክንያቱም ኢምፓክት እንደሚፈጥሩ ስለሚያውቅ ግን መተው በተበዛ በመጡበት ልክ ግልጋሎት አልሰጡም የሚለው ነገር ነው ገኗል ብሎ እንዲወራ ያደረገው እንጂ ለቪርትስና ቋለን ቡንደስሊጋ ያለ ሊቨርኩሰን ያለ አሌክሳንደርም ኒውካስል ያለ እናቋለን ይገባቸዋል ብሎ ግን መጥቶ ሊቨርፑል ምን ሰጠው የሚለውን ስንጠይቅ ነው ግነቱ የሚመጣው በትክክል አሁን ዘው ጥያቄ ያስነሳል ልጆች ኳሊቲ እንዳላቸው ማንንም ያውቃል ግን ሊቨርፑል ቤት መጣው ለመሰክሰስፉል አልሆነም ይሄ ጥያቄ የሚያስነሳ ነው አይደለም የተቃራኒን ክለብ ደጋፊዎች ይቅርና ራሱ የሊቨርፑል ደጋፊ የሚያነሳው ጥያቄ ነው ዋናው ይሄ ልጆች ሊቨርፑል ቤት መጣው ሰክሰስፉል እንዳይሆኑ የሆኑበት ዋነኛ ምክንያት ያሰልጣኙ ያጫው ሲስተም ታክቲክ ከተጫዋቾች ጋር ሊሄድ አልቻለም አሁን የኬቲኬን ይወልህ 3-4 አመት የተጫወተን ይመስል ሊቨርፑል ቤት መጡ ስክት ነው ያለ አጫውቱ ገባው እነ ፍሎሪያን ቨርትዝ አሌክዛንደር አይሳክ ከርኬዝ ጀረመን ፍሪምቦግ ምናምን ስታያቸው ግን ምንም ዝም ብሎ ሲሮሮጡ ነበር አሁን ነው ትንሽ ላለፉት 5-6 ጨዋታ ላይ ትንሽ ከቡድኑ ጋር የመዋሃድ እንትን ያየነባቸው እንጂ ያሰልጣኙ ድክመት እንዳለቆ ማንንም ያውቃል እውነት ለመናገር ግን ሊቨርፑል ባለበት ተጫዋች ገዝቶ ሌላ ተጫዋች ተክቶ ሰክሰስፉል አልሆነም ብሎ ለማውራት ግን ይከብዳል ገብቷል ተጫዋች ወጣ ተጫዋች ተካን ይሄ ነው
አሪፍ ነው። ያው ያለ ካወራን ያው የዘንድሮ ሊቨርፑል አሰልጣኝ ቅድም ስጠቅሰው ነበር በአሰልጣኙ ዙሪያ ማለት ነው። አሁን አንዳንድ ደጋፊዎች አሉ በአሰልጣኙ እምነት ያላቸው አንዳንድ ደጋፊዎች፣ አንዳንዱ ደግሞ ልክ ሲስተሙ ወይ ደግሞ አሰልጣኝ ይዞት የመጣው ሲስተም ለአዳዲሶቹ ተጫዋቾች ምቹ አይደለም የሚል ግን ራሱ ነው ያመጣቸው ተጫዋቾቹን ግን አሁንም ምቹ አይደለም የሚል ጥያቄዎች ያስነሳሉ በተለያዩ ቦታና አሁን ልጠይቅ የምፈልገው ምንድነው ያንተ ፐርሰፕሽን ምንድነው? አሰልጣኙ ቢታገሱት አሁንም ኢምፓክት ያመጣል ክለቡ ላይ ብለህ ታስባለህ ወይስ? ምክንያቱም አሁን 5-6 ጨዋታዎች የፍሎሪያን ቪርትስን መሻሻል እያየነው ስለሆነ ማለት ነው አንዳንድ ውጤቶችም እያየን ስለሆነ ሶ አሁን በአርነ ስሎት እምነት አለ ወይስ የለህም የሚለው ነው ጥያቄ። በጣም ጥሩ። አሁን በአርነ ስሎት እምነት አለ የለህም ብለህ ብትጠይቀኝ አሁን ያለኝን አቋም ልንገርህ። ባይዘው የሊቨርፑል ማናጀሮች በጣም ማደንቃቸው የአርሰናልና የሊቨርፑል ማናጀሮች ታጋሾች ናቸው። በዚህ አጋጣሚ አሁን ሊቨርፑል ቤት ቢያስወጡት ኑሮ በባለፈው ጨዋታ ለምሳሌ 5-6 ጨዋታ ስንሸነፍ ቢያስወጡት ኑሮ በጣም ሌላ ችግር ውስጥ ልንገባ እንችላለን። አሁን ወደ ማንቸስተር ዩናይትድ ቤት ስትመጣ ግን ማንቸስተር ዩናይትድ ተጫዋች ሳይሆን አሰልጣኝ እንደሚያስፈልገው ካሬክ እያሳየ ነው። ሊቨርፑል ቤት ግን እንደዛም ይሆን አይመስለኝም። አሁን ለምሳሌ የእንተናን የማድሪድ አሰልጣኝ ማን ይባል ጃቪ አሎንሶ ቢመጣ አሁን በዚህ ጨዋታ ባለበት ሲስተም ላይ አሁን ቢመጣ ያሻሽሏል ብትለኝ እኔ ከባድ ነው ይከብደዋል። ገብቷል። ማድሪድ ቤት የነበሩ ተጫዋቾችና ሊቨርፑል ቤት ያሉ ተጫዋቾች ይለያያሉ። ምንም እንኳን ማድሪድ ቤት ያሉ ኳሊቲያቸው ኢጎም ያላቸው ተጫዋቾች ናቸው ያሉት አብዛኛው የማድሪድ ተጫዋች። ሊቨርፑል ቤት ደግሞ እያንዳንዱ ደም የሚሰጥ ተጫዋች ነው ያለ። ግን ይሄን አሰልጣኝ የሆነ ቦታ ላይ አክሴፕት ማድረግ በጣም ማደንቀው አሰልጣኝ ነው። ትላልቅ ጨዋታዎች ላይ ምን አይነት ውሳኔዎች እንደሚወስድ ታክቲኮች፣ አሰላልፉ እንዲሁም ሲስተም ትራንዚሽን ሁሉን ስታየው ጥሩ አሰልጣኝ ነው። ብስለት ያለው አሰልጣኝ ይመስላል። በትናንሽ ጨዋታዎች ደግሞ ይሸውዳል። በተለይ የቅያር ችግር ገብቷል። እና አሁን እኔ በዚህ አመት ቢቀጥል ደስ ይለኛል። በዚህ አመት አሁን ሊቨርፑል ይሄን አሰልጣኝ ቢያስቀጥሉት ሜቢ ቻምፒየንስ ሊግ የመግባት ቻንስ የመብላት ቻንስ ባይዘው ይኖረናል። ቻምፒየንስ ሊግ የመግባት ቻንስ ብትለይ ግን ከባድ ነው። ብዙ ነገሮችን ልናገር ይችላል እና ይሄን አሰልጣኝ በዚህ አመት ቢያቆዩት ቀጣይ አመት ቢያሰናብቱት ደስ ይለኛል። ከቻምፒየንስ ሊግ ብንወጣም ባንበላም ቢያሰናብቱት ደስ ይለኛል። በጣም አሪፍ። ያው ስለ ሊቨርፑልና አሰልጣኝ እናል ካወራን ወደ ተጫዋቾች መለስ እንበልና የናሆም ሊቨርፑል የምንጊዜ ምርጥ ተጫዋች ማን ነው? እንዲሁም አንደርሬትድ ተጫዋች ማን ነው? በዛውም ደግሞ ኦቨርሬትድ ተጫዋች ማን ነው? ከረንትሊ ማድረግ ትችላለህ ሊቨርፑል ቤት ከፈለክ ከቤት ከፈለክ ጎረቤት ሄደ ከፈለክ ደርቢ አድርገህ የፈለከው ብቻ ለአንተ ኦቨርሬትድ ተደርጓል አንደርሬትድ ነው እንዲሁም በቃ የምንጊዜም እኔ ምርጡ ተጫዋች ይሄ ነው ብለህ ነገር ለኔ ምንጊዜም ምርጡ ተጫዋች ሲያርሰብን ነው። በጣም ነው የምወደው። ማንቸስተር ዩናይትድ ቤት ሳለም አውቀዋለሁ። ማድሪድ ሲጫወትም በጣም ነው የምወደው። ጁቬንቱስ ላይም አሁን ጣሊያን ሰራም ያያየው ነው በ41 አመቱ ልክ እንደ 28 አመቱ እየተጫወተ ነው። ጥሩ ነው ሳውዲ ላይና ሲያርሰብን እኔ አሁን ሜሲን እጠራዋለሁ ማለት አይደለም። ምክንያቱም አይን አለኝ ጆሮ አለኝ ይሰማለሁ። ያየሁትና የሰማሁትን ደግሞ በጭንቅላቴ ያብሰልስያው አወራለሁ ባፌና ሮናልዶን ሞዶ የራሴ ምክንያት አለ። አንድ ልጅ ለምሳሌ ከእናትና ከአባት ተብሎ ሲጠየቅ እናቴን ወይም አባቱን ሊል ይችላል፣ ቦዝ ሊልም ይችላል። ግን ሜሲን በጣም ነው ማደንቀው፣ በጣም ነው ማከብረው። ኮምፔር ኤንድ ኮንትራስት ከሚያደርጉት ግለሰቦችም አይደለም። ሮናልዶ ወደዚህ ምድር ላይ የሆነ ፈጣሪ የላከልን የሆነ አንድ ሰው ከለፋ ከሰራ ከጣረ የሆነ ሰክሰስፉል እንደሚሆን ማሳያ ነው። ሜሲ ደግሞ ወደዚህ ምድር ላይ የተላከ የሰው ልጅ ጥበበኛ እንደሆነ ከተጠቀመበት ለምሳሌ አንድ አኪም ማያውቀው ዝም ብሎ አላል ባህላዊ እንትን ቤት እንትኖች እነሱ ለምሳሌ ብዙ ነገር ያድናሉ። ገብቷል። ይሄ ጥበብ ነው፣ እግዚአብሔር የሰጠው ጥበብ ነውና የሰው ልጅ ጥበበኛ እንደሆነ ከተጠቀመበት ጥበበኛ እንደሆነ ብሎ ይላኩ ይመስለኛልና ሮናልዶ ለኔ ምርጫዬ ነው። ግን ሜሲም ጠላው ሰው አይደለም። አክሴፕት አድርገው ወደዋለሁ። አጫውቱ ምናምን በጣም ደስ የሚል ተጫዋች ነው። ለኔ አንደኛ ሮናልዶ ነው፣ ሁለተኛ ሜሲ። በዚህ ዓለም ላይ እግር ኳስን ካየው በጣም ከመወዳቸው ተጫዋቾች ሲያርሰብን ለኔ አንደኛ፣ ሁለተኛ ደግሞ ሜሲ። በጣም አሪፍ። አንደርሬትድ እና ኦቨርሬትድ? አንደርሬትድ በዚህ ዓለም ላይ ስታየው አንደርሬትድ ተደርጓል ብለህ ያሰብከው አሁን ባለው ስታተስ ትችላለህ? አሁን ባለው ስታተስ አሁን ባለው ለምሳሌ ኦዲጋርድ ኦቨርሬትድ ተጫዋች ነው። ምንም ጥያቄ ያርሰናል ደጋፊ ምንም ልትንጫጫ ትችላለህ። አሁን ባለው ስታተስ ኦዲጋርድ ኦቨርሬትድ ተጫዋች ነው። ዶሚኒክ ሶቦዝ ባይዘው ከአርሰናል ደጋፊ ጋር ለምስጣለው ከቴዲ ነው አርሰናል ጋር ብቻ ለምስጣለው ኦዲጋርድ ምክንያት
አይደል አብዛኛው አርሰናል ደጋፊ ሊስማማበት ሊችል ይችላል። ቴዲ ግን በፍጹም አይስማማም። ኦኬ እሺ ይሁን እንግዲህ ቴዲ ይቅርታ እንግዲህ ማረጋችን ግን እኔ እውነታውን ነው እግር ኳስ ማየት የሚችል ሰው አይን ያለው ሰው ኦዲጋርድ አሁን ባለበት ስታተስ አንደርሬትድ ነው ቢል በቃ እግር ኳስን እንደማንቋሸሽ ነው። ገብቷል። ሶ ኦዲጋርድ ለኔ አንደርሬትድ ኦቨርሬትድ ተጫዋች ነው። ሌላ ኦቨርሬትድ ተጫዋች ደግሞ እንተና ፎደን አሁን በአሁን ባለው ስታተስ ፎደን የማንቸስተር ሲቲው ኦቨርሬትድ ተጫዋች ነው። ሌላ ደግሞ ከናንተ ቤት ማን አለ ኦቨርሬትድ ተጫዋች ብለህ የምታስበው ተጫዋች አለ? ከኛ ማካሊስተር ኦቨርሬትድ ተጫዋች ይሄ ግልጽ ነው። ደግሞ ትለዋለህ እየጠበቁ ነበር። ታውቃለህ ኦቨርሬትድ ተጫዋች ነው ማካሊስተር። ምክንያቱም ያው እግር ኳስ የምታይ ከሆነ ማካሊስተር ኦቨርሬትድ ተጫዋች ነው። ያቺ የዓለም ዋንጫ ያከበረችው ብለህ ታስባለህ? እሱ አስከብሩታል። እውነት ለመናገር የዓለም ዋንጫ ማሳካት ከሜሲ ጋር ሆኖ ማሳካት በጣም ጥሩ። አሁን ባለው ስታተስ እያወራን ያለ ነው። አሁን ባለው ስታተስ ነው እያወራን ያለው። የዓለም ዋንጫ እኮ እሱ አግኖታል ብለህ ነው የምታስበው? ዓለም ዋንጫው በጣም ያገነነው። ሲቀጥል ደግሞ ለምሳሌ አሁን ያምና ፕሪሚየር ሊግ ዋንጫ ስንበላም ብዙ አስተዋጽኦ አድርጓል። በእውነት ለመናገር ሻምፒዮንስ ሊግም 8 ውስጥ ስንገባ ድረስ 8 ውስጥ አንዴ ብቻ ነው የተሸነፍናምናና አሪፍ እንቅስቃሴ ነበረ። ግን በአሁኑ ስታየው በአሁኑ ስታተስ ስታየው ማካሊስተር አሁን ባለው ኦቨርሬትድ ተጫዋች ነው። ወደ አንደርሬትድ ተጫዋች ስትሄድ ደግሞ ሶብዝ ላይ አንደርሬትድ ተጫዋች ነው። ዲክላን ራይስ፣ ቡርኖ ፈርናንዴስ ኢቭን ራሱ ማን ነው የቼልሲው ተጫዋች 8 ቁጥር ማን ነው ይባል ኢንዞ ፈርናንዴስ በጣም እሱ ባይዘው ለክለቡ የሚሞት ተጫዋች ነው። ግን አልተወራለትም። በጣም አንደርሬትድ ተጫዋች ነው። የሚገርም ተጫዋች ነው። ከካንሴሎ በላይ እኔ እሱ ከሞሴስ ካንሴሎ በላይ እሱ ነው አንደርሬትድ ተጫዋች ማድረገው። ገብቷል። ሌላ ወደ ማጥቃት ላይ ስትሄድ ደግሞ በዘንድሮ ባለበት ስታተስ ላይ አታክ ላይ ማን አለ መሰለህ? ሃላንድ አንደርሬትድ ተጫዋች ነው። ሌላ እንኳን ብዙም ያው ይበቃል። ምን ይሄን ሁላ ከጠቀስን ሌላውን እነሱ ይጥቀሱት። ሌላውን ኮሜንት ላይ እናንተ ስትጥቀሱ እንግዲህ የረሳነው ይኖራል እንግዲህ ይቻላል። የተወሰኑ ሁለት ተጫዋቾች ልጥራለህ። የተወሰኑ ተጫዋቾች ትመርጥልኛለህ አንዱ። እሺ በመጀመሪያ ከአጥቂን ጀምርና ከሁጎ ኢኪቲኬ ወይስ ከቪክቶር ዮኬሬሽ? በዚህ ምድር ላይ ሊገናኙ የማይችሉ ነገሮች የምሬን ነውና አንበሳና ጦጣን ማወዳደር ነው የምር። ማን ነው አንበሳ ማን ነው ጦጣው? ቪክቶር ዮኬሬሽና ሁጎ ኢኪቲኬ ጭራሽ አይገናኙም። የእውነት ለመናገር ባይዘወይ ማለት ነው ሚካኤል አርቴታ ሁጎ ኢኪቲኬን ቢያስፈርም ከሲቲ ጋር ያለው ልዩነት በዚህን ሰዓት ከ10 ምናምን በላይ ይሆን ነበር እውነት ለመናገር። ምክንያቱም ኳስ ይዞ የሚጫወት ተጫዋች ነው ሁጎ ኢኪቲኬን ስታየው በጣም ደስ የሚል ያልተወራለት ባይዘወይ አንደርሬትድ ፈራሚ ነው። የመጀመሪያ ሲወጣ የመጀመሪያ ጨዋታው ላይ ነው በቃ ለክለቡ እንደሚያስፈልግ ያስተው በጣም አንደርሬትድ ፈራሚ ካላይማ አሁን ለምሳሌ ሁጎ ኢኪቲኬ ኩኛ በጣም አንደርሬትድ ፈራሚዎች ናቸው። ሌላ ደግሞ ማን አለ መሰለህ ዙቢሜንዲ አንደርሬትድ ፈራሚዎች ናቸው። እና ቪክቶር ዮኬሬሽና ሁጎ ኢኪቲኬ አንድ መድረክ ላይ አይወዳደሩም። የምሬን ነው። እና አሁን ለምሳሌ አንዱ ተቀምጦ አንዱ ይቆም ቢባል የዓለም ሕዝብ በሙሉ አጨብጭቦ ሊያስቀምጠው የሚችል ሁጎ ኢኪቲኬ ነው። የምሬን ነው። እኔ ቪክቶር ዮኬሬሽን የአርሰናል ደጋፊ ነኝ። አሁን እናንተን ለማሽቃበጥ ምናምን ሳይሆን እውነታውን እነሱም ያውቃሉ ብዬ ነው። ስለዚህ አሁን እንደ አባባል ከሆነ አንደርሬትድ ፈራሚ ሁጎ ኢኪቲኬ ከሆነ ኦቨርሬትድ ፈራሚ ዮኬሬሽ ነው። ዮኬሬሽና ቤንጃሚን ሼሽኮ አትርሳው፣ ያንተውንም አትርሳው እንደምን እኔ ጋር አስመጣሪ ስለሁለቱ ነው ያወራሁት። አይታጠፍ ነገር አይደለም። እሺ እንቀጥል። ከቤንጃሚን ሼሽኮና ከጆኦ ፔድሮ አረቶ ጎበዝ። እኔ ባይዘው አሁን እዚህ ጋር ማለት ነው ለምን መሰለህ አሁን ቤንጃሚን ሼሽኮና ቪክቶር ዮኬሬሽ ማለት ነው በጣም የሚገርሙ ተጫዋቾች ናቸው። ግን ካጫው ሲስተሙ ጋር ለምሳሌ ቢቀያየሩ ለውጥ ያመጣሉ ብለህ ታስባለህ? ሼሽኮ አርሰናል ቢሄድ ዮኬሬሽ ዩናይትድ ይመጣ ያ ሚሆን ይመስለኛል። ለምን መሰለህ እዚህ ዩናይትድ ቤት ብንመጣ የሚቀልብ ሰው አለ በጣም እንዲህ ዝም ብሎ በቃ የሚያጎርስ ቮሊቦል የሚጫወት ይመስል ቡርኖ ፈርናንዴዝ አለ። ገብቷል? የምሬን ነው። ቡርኖ ፈርናንዴዝ በጣም ነው የሚሰጠው በእርግጠኝነት 100% ሆኜ ማለት ነው። ምክንያቱም አይታል እንዴት እንደሚያሰስተው ኦዲጋርድ አይተው ከሆነ ብቻውን እየሮጠ እየለመነው ኳስ ይዞ ይንቀረፈፋል። ኦዲጋርድ እየለመነው ማለት ነው። እዛ ቤት ቢመጣ ግን ያው ቢቀያየሩ ብል በጣም ሁለቱ ሰክሰስፉል ይሆናሉ ብዬ ነው ማስበው ቢቀያየሩና አርሰናል ቤት ደግሞ ያልተሳካለት ሳይችል ቀርቶ ሳይሆን ያጫው ሲስተም ነው የሚካኤል አርቴታ ያጫው ሲስተምና የክሪኤቲቪቲ እጥረት ይመስለኛል።
ገብቷል። ይሄ ደግሞ እንትን ላይ ስትመጣ ደግሞ ቤንጃሚን ሼሽኮ ደግሞ አይጠቀምም። አንዳንዴ ደግሞ መጠቀም አለብህ። አላገባም ብሎ የሚጎዳ ተጫዋች ነው ሼሽኮ ማለት። ቢቀያየሩ በእርግጠኝነት ቤንጃሚን ሼሽኮ አርሰናል ቤት ቢሆን አርሰናል ቤት እንትና ደግሞ ቪክቶሪያ ኮሬሽ ደግሞ ዩናይትድ ቤት ቢሆን ሰክሰስፉል የሚሆኑ ይመስለኛል። አይ ቲንክ ለነ ኦማር ቢራዳ መልእክት እንላለን እንዳስፈሩ እና ጆዋ ፔድሮ እና ቤንጃሚን ሼሽኮ ይበልጠዋል ይቻላል። እሺ ቀጣይ ከካስሜሮ እና ከማርቲን ዙቢሜንዲ። ካስሜሮ ይበልጣል። ካስሜሮ ይበልጣል። የምሬን ነው። አንደኛ በልምድ አኳያም ስታየው ካስሜሮ ብስል ተጫዋች ነው። ገብቷል። ውሳኔዎቹ ምናምኖቹ ያንዳንዱ ነገሮች አሁን እድሜውን ስታየው 30 ምናምን አመቱ ነው፣ ግን የሚጫወተው እንደ 28 አመት ተጫዋች ነው እና ዙቢሜንዲ ገና ወጣት ነው። አይ ቲንክ 20 ምናምን አመቱ ነው ይመስለኛል አይደል? ካስሜሮ ይበልጠዋል። እሺ ከቨርጂል ቫን ዳይክ እና ከጋብሪኤል ማጋሌሽ። ኦኬ በአሁን ባላቸው ስታተስ ነው ወይስ ደግሞ በፊቱ? አንተ እንደፈለግኩ ሰደው በፊቱ ምረጥ። በስታተስ ከሆነ ጭራሽ አይገናኙም። የምሬን ነው። ይኸውላችሁ ቫን ዳይክ ማለት በባለፈው የሆነች ልጅ አንድ ቆንጅዬ ልጅ ዩናይትድ ደጋፊ ያለችና የሆነ ልጅ ሁሉም ቆንጆ ናቸው ዩናይትድ ደጋፊ የሆነ ልጅ እንትን እያላት ኢንተርቪው እያረጋት ከሳሊባና ከቫን ዳይክ አላት። ሳሊባ አለችው አታውቀውም እኮ ቫን ዳይክ ማን ነው ቫን ዳይክ አላውቀውም አለች። ሳሊባማ እንደው ዝም ብሎ ኤስ ስለሚቀደም ፊደሉ ዝም ብላለችና እግር ኳስም ውስጥ የለች አለች፣ ግን የዩናይትድ ደጋፊ ነች፣ ግን ዝም ብላ ነው በገስ ነው እንትን ያለች ረዱ ነች እና ማለት ነው። አሁን ማጋሊሽ እና ቫን ዳይክ በአሁኑ ስታተስ ብትለይ ማጋሊሽ ይበልጣል። ግን ስታተሱን ስታየው ግን ወደ ኋላ ተመልሰ ላለፉት 8 አመታት በፕሪሚየር ሊግ ምንም ኮንሲስታንት ያቋሙ ሳይወርድ ለባላንዶር የታጨ ምርጥ ተጫዋች ቨርጂል ቫን ዳይክ አይደለም ለሊቨርፑል ደጋፊ ይቅርና ለእግር ኳስ ተመልካች በጣም ፕሪሚየር ሊጉም እንዲያድግ ያደረጉት የመሃል ተከላካይ ምርጡ ነው። የምሬ ነው። እና በስታተስ ደረጃ ቨርጂል ቫን ዳይክ ይበልጣል። ግን በአሁን ባላቸው አቋም ግን ማጋሊሽ ይበልጣል። ይቻላል። ቀጣዩ ከኮል ፓልመር እና ከቡካዮ ሳካ። ኮል ፓልመር እና ሳካ ይበልጣል። በምን በስታተስ ወይስ በወቅታዊ? ፓልመር በጣም ደስ የሚል ተጫዋች ነው፣ ግን አሁን ባለው አቋም ስታየው ፓልመርን ሳካ ደግሞ አሁን ባለው ያሳያለውን ስታተስ ስታየው በጣም አሪፍ ይጫወታል፣ ግን ወይ ክሬቲቪቲ የለው ወይ አሲስት ያደርግ ወይ ዝም ብሎ ኳስ ይዞ ድሪብል መሮጥ ብቻ ነው። ወደ ኋላ ስትመለስ ግን የሳካን ፕራይም ስታስበው ግን በጣም ሳካ አስፈሪ ልክ እንደነ ሞሳላ የሚመስል ተጫዋች ነው። ገብቷል። በጣም አስጨናቂ ተጫዋች፣ ግን ፓልመር የሆነ ቀርፈፍ ያለ ተጫዋች ነው። ገብቷል። ኳስ አያይዙ ምናምን እያንዳንዱ ነገር ደስ የሚል ሆኖ ሳለ ሳካ ትንሽ ይበልጠዋል ብዬ ነው የማስበው ከፓልመር ማለት ነው። ሙሉ ስታተሳቸውን ስታየው በአሁን ባላቸው አቋም ግን ሁለቱ ሲጀመር አይወዳደሩም። ሁለቱም ወድቀዋል። ግን ወደ ኋላ ስትመለሰህ ስታያቸው የሳካን ፕራይም የፓልመርን ፕራይም ስታየው ግን ፓልመር አሪፍ በነበረበት ሰዓት ሳካ አሪፍ በነበረበት ሰዓት ምን አይነት አቋም ያሳያሉ ብለህ ስታስበው ሳካ ይበልጣል። አሪፍ። የመጨረሻው ከዲክላን ራይስ እና ከብሩኖ ፈርናንዴስ። ብሩኖ ፈርናንዴስ ያለ ምንም ጥርጥር ምን ሆነ ነው። እኔ አሁን ዲክላን ራይስን በጣም ከማደንቃቸውና ከመወዳቸው ተጫዋቾች አንዱ ነው። ምንም የሊቨርፑል ዘንድሮ አርሰናል ዋንጫ ቢያሳካ ሞር ከፕሪሚየር ሊግ ይልቅ ቻምፒየንስ ሊጉን ቢያሳካ ማን የሚበላው ይመስላል? ባላንዶር ማለት ዴክላን ሊበላው ይችላል ብለህ ታስባለህ? በጣም ጥሩ። አሁን እዚህ ጋር ማለት ነው ብሩኖ በመጀመሪያ ብሩኖ ዲክላን ራይስ እንትን ልበልህ። አሁን ብሩኖ ፈርናንዴስ ሜዳ ውስጥ ኳስ ሊቀማ ይችላል፣ ጥሩ አቋም ላይ ያሳይ ይችላል፣ ግን ስራ ሰርቶ ይወጣል። ስራው ምንድነው? ወይ አሲስት ያደርጋል ወይ ጎል ያገባል ወይ ምናምን። አሁን ለምሳሌ ብሩኖ ፈርናንዴስ ዓለም ላይ ካሉ ሚድፊልደሮች አንደኛ ነው ማለት ይቻላል በዚህ ሰዓት። ዲክላን ራይስም ዓለም ላይ ካሉት ሁለተኛ ነው ማለት ይቻላል። ምክንያቱም በጣም ነው የሚችል፣ እያንዳንዱ ስፔስን ይይዛል፣ ቦታን አያያዙን ስታየው ይሮጣል፣ ይለፋል። አንዳንድ ቀን እንዲሁም ዝሎ ሜዳ ውስጥ ታገኘዋለህ እና በጣም ነው የሚችለው ዲክላን ራይስን። አሁን ዲክላን ራይስን ብሩኖ ፈርናንዴዝን ሶቦዝ ላይ የሚናገር ሰው እግር ኳስ ተመልካች ሳይሆን በግ ጠባቂ መሆን ያለበት። እውነት ለመናገር የምሬ ነው። በጣም ነው የሚችሉት ሶስቱ የምር። እና ደግሞ ኢንዞ ፈርናንዴዝ ለክለቡ በጣም ሟች ነው። ግን እንደነዚህ ሶስቱ አሁን ባሉበት ፕራይም ባይሆንም እነዚህ ሶስት ተጫዋቾች ግን
በጣም ነው የሚለዩ ከቡርኖ እና ከዲክላን ራይስ ግን ለኔ አንደኛ ብትለይ ቡርኖ ፈርናንዴዝ ነው የሊቨርፑል ደጋፊ ቢሆንም ኦፕን ማይንድ ያለ ሰው ነው ዲሉዥናል አይደለም ሶ ቡርኖ ፈርናንዴዝ አንደኛ ዲክላን ራይስ ሁለተኛ ሶስተኛ ሶቦዝላይ ነው ማስቀምጠው በጣም አሪፍ በዚሁ ከምርጫው ወጣ እንበልና ወደ ባላንዶር ከሄድ ደግሞ ለምሳሌ አሁን የፕሪሚየር ሊጉን ዋንጫ አርሰናል ከበላው ዘንድሮ ሻምፒየንስ ሊግ ላይ ሊቨርፑል ሊበላው ከቻለ በእርግጠኝነት የሚሰጠው ባላንዶር አንድ ዋንጫ ካሳካ ወይ ኤፍኤ ካፕ ወይ ካራቦን ካፕ ካሳካ አርሰናል ለዲክላን ራይስ ይሰጠው ይችላል ካራባው አሳክቶ ሻምፒየንስ ሊግ ማን አሳክቶት ለምሳሌ ፕሪሚየር ሊግን አርሰናል አሳክቶ ከዛ ኤፍኤ ካፕን አርሰናል ቢያሳካ ሁለት ዋንጫ ማለት ነው እዚህ ደግሞ ሊቨርፑል ደግሞ ሻምፒየንስ ሊግ ቢያሳካ ማለት ነው እንግዲህ ሌሎች ሊጎች ደግሞ አሉ ለምሳሌ ባርሳ ሊያሳካ ይችላል ባርሳ ላሊጋውን ብቻ ከአርሰናል ውጪ ቢሆን ቻምፒየንስ ሊጉና ሌሎች ዋንጫዎች አርሰናል ቢያሳካ ነው ሐሳብ ማለት ነው አርሰናል ለምሳሌ አሁን ፕሪሚየር ሊጉን አሳክቶ የሆነ ኤፍኤ ካፕ ቢያሳካ ለዲክላን ራይስ የሚሰጠው አይመስለኝም ኦፍ ኮርስ እሱ ነው ማለት ገብቷል ግን ቻምፒየንስ ሊግ ያስፈልገዋል ለለ እንዴ ቻምፒየንስ ሊግ ያስፈልገዋል ግን ደግሞ ለምሳሌ አሁን ሶስቱንም ዋንጫ በልቶ አርሰናል ኤፍኤ ካፕን ካራቦን ካፕ ፕሪሚየር ሊግ በልቶ ቻምፒየንስ ሊግ ባርሳ ከበላ ለምን ያማል ይበላዋል ባላንዶር ያለምንም ጥርጥር ሶ ቻምፒየንስ ሊግ የማሳካት ዋና አንድ ከባላንዶር ለመብላት ባይዘው ከ65% በላይ ቻምፒየንስ ሊግ ማሳካት አለበት እና ደግሞ ሜዳው ላይ የምታሳየው ፐርፎርማንስ ይወስነዋል ለዚህ ነው አሁን ለምሳሌ ሶቦዝ ላይ እኛ ሊቨርፑል ቻምፒየንስ ሊግ ብናሳካ የማሳካት ፕሮባቢሊቲ ይኖረናል በቻምፒየንስ ሊግ እያሳየነው ያለው አቋም ምንም እንኳን ዲፌንሳችን ደካማ ቢሆንም ብናሳካ በእርግጠኝነት ሶቦዝ ላይ እያሳየለውን አቋሙ ነው ሜዳው ላይ የሚያሳየውን ታክቲክ ቅጣትምቶቹን ጎል በእያንዳንዱ ጨዋታ አሲስት ያደርጋል ለሶቦዝ ላይም ሊሰጠው ይችላል ግን ከፕሪሚየር ሊግ ክለቦች ካለፈ ቻምፒየንስ ሊጉ ዲክላን ራይስን ያመልጠዋል ዘንድሮ ያለምንም ጥርጥር በዚሁ ግን ሲንጥቀሰው ማን እንዲያሳካው ብለ ያሳካው አይደል ታስባለህ ፕሪሚየር ሊጉን ቻምፒየንስ ሊጉን ላሊጋውና just like ሌሎች ዋንጫዎች ላሊጋውን ባርሳም ያሳካው ይመስለኛል ምክንያቱም እያየው ነው ምናንት ለምናምን ራፊኒያ ሲገቡ ጨዋታው እንዴት እንደሚቀየሩ ጉዳት በነበሩበት ሰዓት ትንሽ ተጎድቶ ነበር ባርሳ ማድሪድን ስታየው ደግሞ ወጥነት የሆነ አቋም የለውም ገብቷል አሁን ሰሞኑን በባለፈው ተቸግሮ ነው በፔናልቲ መጨረሻ ላይ ያሸነፈና ማድሪድ ትክክለኛ አሰልጣኝ ትክክለኛ ወሳኝ አሰልጣኝ ካላመጡ ማድሪድ እንደዚህ እየተያወጀ የሚሄድ አይመስለኝም ግን ባርሳ ዘንድሮ የሚያሳካ ይመስለኛል ላሊጋውን ወደ ፕሪሚየር ሊግ ስመጣ በዛ ኦርደሩን የሚያሳካው ሁለተኛ ሶስተኛ አራተኛ አርገ የፕሪሚየር ሊግ ነው ወደ ፕሪሚየር ሊግ ስመጣ ደግሞ አርሰናል የማሳካት ፕሮባቢሊቲ 80% ነው ዋንጫ የማንሳታቸው ፕሮባቢሊቲ እዚህ ጋር መዳፋቸው ላይ ያለ ምክንያቱም አሁን አርሰናል ስታይ ያለውን ስኳድ በእያንዳንዱ ዲፓርትመንት እውነት ለመናገር ዓለም ላይ ካሉት ስኳድ አርሰናል የያዘ ስኳድ የለም አሁን በእያንዳንዱ ዲፓርትመንት መከላከል ላይ ዲፌንስ ላይ አታክ ላይ ሚድፊልደር ላይ ሁሉንም ስታየው እያንዳንዱ ኳሊቲ ያለው ተጫዋች ነው ያለ እንቱን ኤቨን ራሱ ቤንቹ ነው ተከላካዩ የሊቨርፑል ቤስት የሚሆን ተከላካይ ነው ያለው ሞስኬራን ካፒታ ብሎ ግን ቤስት አስበው እና በጣም የሚገራርም ተጫዋች ነው ያለውና በእያንዳንዱ ዲፓርትመንት ሌላ ክለብ ላይ ስትሰድግ ለምሳሌ ሊቨርፑል ቤት ብትመጣ በፊት የነበረው ሊቨርፑል ሰምበዲ ነው የሆነ ፐርሰናሊቲ የሆነ ዲፓርትመንት ላይ ቫንዳይክ ትላለ የሆነ ዲፓርትመንት ላይ ሶቦዝ ላይ ትሎናለ የሆነ ዲፓርትመንት ላይ ኤኪቲኬ ትላለ እንደዛም ይወራለት አይደለም አርሰናል ቤት ግን አሁን ለምሳሌ አርሰናል ቤት የተሸነፋቸውን ጨዋታዎች ይው ሊቨርፑልን ማጋየት ይችላል አርሰናልን ማን ነው ሲቲን ማጋየት ይችላል በባለፈው የተሸነፈባቸውን ጨዋታዎች ስታያቸው የተሸነፈበትን ክለብ ደግሞ ስታስበው በጣም የሚያሳዝን ነውና ምክንያቱም ሊቨርፑል በዛን ሰዓት በጣም ዲፌንሱ ብታው በጣም ደካማ ነበር አታክ ላይ ወፍ የሚያስጠላ ነበር ሚድፊልደር ላይ አዳዲስ ተጫዋቾች የመዋሃድ ጥረት ነበር ግን ደግሞ በታክቲክ በልጦ ተገኘ አርነ ስሎትና ሚኬል አርቴታ ፍርሃቱን ከቶ ለእያንዳንዱ ተጫዋች ድፍረት ከሰጠ ማንንም ክለብ የማጋየት እድል አላቸው አርሰናል ማለት ነውና ዋንጫውን የመብላት ቻንስ አለው 80% ነው ፔፕ ወደ ሁለተኛው ማን ያጠናቃል ካለ ደግሞ የፔፕ ጋርዲዮላ ቡድን ወይ ደግሞ ማንቸስተር ዩናይትድ ነው ሲቲ ወይ ዩናይትድ ነው ለምን መሰለህ አሁን ዩናይትድን እኔ አሁን የሊቨርፑል ደጋፊ ነኝ ዩናይትድን በቃላት ለመግለጽ ግራ እየገባኝ እኔ በዩናይትድ አንድም ቀን አለው ብዬ አስቤ አላቅም የምሬን ነው አስቀናናችሁ በጣም ለምን መሰለህ ዩናይትድ አሁን እያየህ ያለው ዩናይትድ በጣም ክሎዝ የሆነ ማይንድ ከሌለ በስተቀር ማለት ነው ኦፕን ማይንድ ሲኖርህ እያንዳንዱ ተጫዋች በእያንዳንዱ ዲፓርትመንት የሚያሳዩት አቋም የሚያሳዩት ወኔ የነበሩ ተጫዋቾች ምናምን ስታያቸው በጣም ዳሉት እኮ ኳስ መጫወት ጀመረ የምሬን ነው ዳሉት ለኳስ አቀባይነት ማይሆን የነበረን ተጫዋች ዛሬ ሲጫወት ይው ካስሜሮ ነው
አሁን አሞሪም በነበረበት የነበረው ካስሜሮና አሁን ያለውን ካስሜሮ አስበው ለየት ያለውና ማንቸስተር ዩናይትድ አሁን በእያንዳንዱ ዲፓርትመንት የተሻሉ ሆነው አርሰናልን የመሰለ ክለብ ዓለም ላይ የሚፈራ ማንንም ማንቀጥቀጥ የሚችልን ክለብ በሜዳ ሁሉ ያንቀጠቀጠ ማንቸስተር ሲቲን ፉላምን እንዲሁም ደግሞ ቶተናምን ያሸነፈ ለተከታታይ 4 ጨዋታ ስታስቡ ቀላል ይመስል ይችላል ለተቃራኒ ክለብ ደጋፊ ግን በጣም የሚገርም 3 ነጥብ የሚገርም ድል ነው ማንቸስተር ዩናይትድ ያሳካና በዚህ አጋጣሚ አሞሪም መውጣቱ ለማንቸስተር ዩናይትድ ደጋፊዎች አንዳንዱ አሁን በጣም ተከፍተው ነበር አሞሪም መውጣቱ ግን አሁን እኛ ናፈቀን እንዴት እንደናፈቀ አሞሪም እናቴን የምሬን ነው መቼ ነው የሚመጣ ይሄ ጂንስ ነው ምንድነው የሚለብሰው ሱሱ አታስቡት አይመጣም ናፈቀን አልናፈቃችሁ ሄዳል የተቃራኒ ክለብ ደጋፊዎች ገነርስ ሊቪ ቸላው ምናምን ነገሩ ወንድም ጥላ ቸላው አንድ ናችሁ አንድ ሽንት ቤት መጣለት እናንተ ወንድም ጥላ ነው ሽላ እና ዩናይትድ ሁለተኛው ነው የማጠናቀቅ ቻንሱ በጣም ሰፊ ነው ፕሬሲንጋቸው እያንዳንዱ ነገር ኩኛ እንዴት እንደሚጫወተው ብሩኖ ፈርናንዴስ ማንቆም እንኳን ፎልስ ናይን ሆኖ በአስተኛ 9 ቁጥር ነው የሚያጫውተው ተከላካይ ማጉዌር ማርቲኔዝ እና ማጉዌር ጥምረታቸው ነው ያው ሻው ነው 366 ቀን ብታጫውተው ድምጽ የሌለው ተጫዋች ነው እንደገና ደግሞ ዳሉት ነው መሃል ላይ ማን ነው የቀኝ ተመላላሽ ነው አይደል በግራ ተመላላሽ ዳሉት ነው መሃል ላይ ማይኑን ይውልህ አበስብሶት የነበረ ልጅ ኢማጂን አሞሪም ማይኑን አስቀምጦ ጋላጋርን ይምጣልኝ ስለነበረ ተጫዋች ኡጋርቴ የሚባል ለዩናይትድ የማይመጥልሽ ሊቨርፑል ቤት ልክ ኮዲ ጋክፖ እንዳለ ሁሉ ኡጋርቴ የሚባል ለዩናይትድ የማይመጥልሽ አንዳንድ ዩናይትድን ማሊያ ለብሰው ዩናይትድን የማይመጥኑ ተጫዋቾች አሉ ገብቷል ለምሳሌ ኡጋርቴ የመሰለ ተጫዋች አሁን ምንም የማይሆን ተጫዋች ነው ሜዳ ውስጥ ገብቶ ማለት ነውና ዩናይትድ አሁን የሚያሳየው አቋም ያለም በዚህ ወር በእርግጠኝነት በዓለም ውስጥ ዓለም ላይ አንደኛ ቡድን ማነው ተብሎ ቢጠቀስ ዩናይትድ ነው በዚህ ወር ያሳየው አቋም ማለት ነው አራት ክለብ አሸንፎ የመጣው ያሸነፋቸው ነው አሁን ሊድስን ወይስ ሳምን አይደለም ያሸነፈው ይሄ ልጅ በቂ ሊሞት ነው ያ ልጅ በቂ ብንጅ አለቀቆ እናቴ ነው ምሬት ነው እኔ በዩናይትድ ስንሳለቅ የነበርነው ጊዜ አሁን ወደ ፈጣሪያችን መጸለይ ያለብን የምሬት ግፍ ባንተ ባይደርስ ኢትዮጵያ አምጥተን ነው ምናስቆርጠው በናቲ በርባር አረብ መድሃኒ ናቲ ስትጠራው አታስቀኝ የምሬት ነው በጣም ነው ያስቀኝ የምሬት ነው እውነት በናቲ በርባር ነው ሰልኩ ቢደሱ በጣም ነው ማለት ነው ሳይው ደግሞ በጣም ነው ማለት እቺን ይዘው ያወጡት በተለይና በጣም ነው የሚያስቀኝ እሱ ልጅና የዩናይትድ ግፍ የእግር ኳስ ተመልካች አሁን ተሰባስበን በየእምነታችን ጸሎት ማድረግ አለብን የምሬት ነው ይቅር በለን ብለን ማለት ነው የዩናይትድ ግፍ አስባችሁ የዩናይትድ ደጋፊዎች ሲያለቅሱ እንዴት ደስ እንደሚለን እናቴን የምሬት ነው አሁንስ አናተ ላይ ይጨፍርባል የሚገርም ነገር አርሰናልን ካሸነፋችሁ በኋላ ማሊያውን አላወልቅ ብሎ ኢቭን ቸርችና መስጊድ ምናምን ማይ ችግር ለብሶት ይሄድ የሌለ ልብስ አረጉ ሰው እኮ እንደ ይሄ ቸከየ ይሄ እኮ ቆሻሻ ይዛል ይሄ ያራዳ ልጆች አንዳንዴ ደስታን በልካው የምሬ ነውና አይ አንድ ማሊያ አይደለም ያለን እኮ የተለያየ ማሊያ እኮ የቀያየር መልበስ አይ ነው ማሊያችሁም የተቀያየረው ግን አንድ አሁን እኔ ጋር የሚያድሩ ልጆች አሉና የምሬ በጣም ነው የምረረው በጣም እንኳን ማሊያ ለብስኩ ታቃላ ጠዋትም ማታም ያን ማሊያ እንዲ አሁን ደግሞ ባሰባቸውና የዩናይትድ ደጋፊዎች በዚህ አጋጣሚ እንኳን ደስ አላችሁ መሳቃችሁ ያ ፈገግታችሁ ወደዚህ ወደ መመለሱ ማለት የምሬ ነው ውሃ ውስጥ ያለ ድንጋይ ዋና ለመደ ማለት ነው የዩናይትድ ደጋፊ ሲስቅ እንደማየት የምሬ ነው በጣም ነው የሚያስደስት እና የተቃራኒ ክለብ ደጋፊዎች በጋራ ተሰባስበን ወይ ቫምዳስ ምናምን የዩናይትድ ደጋፊዎችን ይቅርበሉ ማለት አለብን ይመስለኛል አይ ቲንክ በእነሱ የሳቅነበት በእነሱ ያፌዝነበት ዘመን አልቆ የዩናይትድ ደጋፊ ባንተ ሳይፌዝ ማየት የመጨረሻው 8ኛው ሲደርሷልና ያራዳ ልጆች አንድ ቀን ተሰባስበን ይቅርታን ጠይቃቸው እና ዩናይትድ ሁለተኛው ነው ያጠናቃል ብዬ ተስፋ አደርጋለሁ ማን ሲቲ እና ዩናይትድ የምሬ ነው አስቶን ቪላ ይወርዳል በእርግጠኝነት አስቶን ቪላ ይወርዳል ከሊቨርፑል የተሻለ ማንቸስተር ዩናይትድ ቶፕ 4 ይዞ ማጠናቀቅ ቻንስ አለው ለምን መሰለ ሊቨርፑል ለ3 ጨዋታ የሚጫወት ለ3 ጨዋታ ባይጫወትም ለ2 ጨዋታ ይጫወታል ሻምፒዮንስ ሊግ እና ኤፍኤ ካፕ ፕሪሚየር ሊግ ቶፕ 4 ይዞ ለማጠናቀቅ እና ድካም ይባል ነገር አሉ እነዛን ድካሞች ሲታያቸው ማንቸስተር ዩናይትድ ደግሞ ያለውን እንቅስቃሴው ያለውን ወኔው ለቶፕ 4 ነው የሚጫወት ኖ ፕሪሚየር ሊግ ኖ ሻምፒዮንስ ሊግ ኖ ካራቦን ካፕ ኖ ኤፍኤ ካፕ በጣም ተሳዝኑ እኮ ግን ለምንድን ነው የምትጫወቱት የምሬን ነው ደስታችሁ እኮ እግዚአብሔር ምስክሬ ማለት ነው ሻምፒዮንስ ሊግ የምታነሱ እኮ የሚመስለው አሁን ሳስበው እኔ በጣም ነው የሚገርመኝ ለምንድን ነው እንደዚህ የሚጨፍሩት ማለት ሻምፒዮንስ ሊግ መግባት አሁን አድንቆናል ተከረበተ እናንተ እኮ ሻምፒዮንስ ሊግ አላችሁ ምንድነው እንደዚህ የሚያስጨፍራችሁ እኔ አሁን ነው ደግሞ የሚገባኝ እኮ እና
ከዩናይትድ ከሊቨርፑል የተሻለ እውነት ለመናገር ዩናይትድ የማጠናቀቅ ቻንስ አለው። ቸላውና ሊቬ ግን ዘንድሮ ከባድ ነው። ማንና ማን እንደሚቀድም አላውቅም። ይሄን ሁሉ አውርታ ግን አሁን ልክ ራስ ጋር ስትመጣ ስታክታ አለ። ዩናይትድ ደግ አበዙታ በጣም በዛ። የምር ደስታ በልክ አድርጉ ምን እኮ ለዛ ነው የምሬን ነው። ደስታ አይጡ ማክሰው እንዴት እኔ አሁን ዩናይትድ ለረጅም ዓመት ደስታ ይሄን ያህል ደስታ ተሰጥቶት ማክሰው እኮ ደስታ ተሰጠው እንደዚህ ነው። እግዚአብሔር እናቱ ገበያ ሄደችና እናቱ የሞተችበት እኮ ነው የሚያለቅስ ነው። ግን አንተ ዩናይትድ ጨዋታ አለው ማለት እኮ ቫይራል ይወጣል ማለት ነው እኮ ቲክቶክ። የምሬን ነው። ምን ያህል ግን ተጽዕኖ እንደፈጠረ ነው አይታላ። ምን ያህል ትልቅ ክለብ እንደሆነ እግዚአብሔር ነው። የምሬን ነው። ዩናይትድ ጨዋታ ሲሆን በቃ ቲክቶክ ቫይራል ይወጣል። ለምን ተረግጧል። አሁንስ ምትረግጠው ክለብ የለም። ቸልሲም እያሸነፈ ነው፣ አርሰናልም እያሸነፈ ነው። ማንንም እንደዛ እነዚህ እርስ በርስ ተረጋግጧ እኛ ምን አገባን። ከባድ ነውና ባይዘው ሁለት ንጉስ ብንከባበር ጥሩ ነው። ያራዳ ልጆች አይመስላችሁም? የምሬን ነው። አንበሳ ይቆስላል እንጂ አይሞትም የሚባለው አባባል ልክ ነው። እና ዩናይትድ መነሳቱ እግር ኳሱ ድባቡ ይመለሳል ብዬ ተስፋ አደርጋለሁ። ቀጣይ ዓመት አሁን በጣም የሚገርም ጨዋታ እናያለን ብዬ አስባለሁ። በደንብ እና ሁለተኛ ሊቨርፑል ሲቲ ላድርገው፣ ሶስተኛ ዩናይትድ፣ አራተኛ ግን አስቶን ቪላ የሚወጣ ይመስለኛል ከቼልሲና ከሊቨርፑል ይቻላል። በዚሁ የመጨረሻ እንትን እንስራና የምርጥ 11 እንስራና የናሆሜ ከፈለክ ካያቸው ሊሆን ይችላል፣ ከፈለክ ኢንታይር ከሰማቸው ምናምን በክሊፕ ካያቸው ሊሆን ይችላል። ብቻ አንተ ቡድን አሰልጣኝ ሆነ ቡድን ቢሰጠ ማንን ትሰራለህ? ምርጥ 11 ካሁኖች መስራት ይችላል ትችላለህ። ለምን ሙሉ የሊቨርፑል አሰራ ካሁን ሙሉ ከሊቨርፑል ማን ህሊናም አይፈቅድም። እናቴን የምሬን ነው። ማካሊስተር ይላል እንዲጣጥሉ ካሉት አሁን በፕሪሚየር ሊጉ እንዳም እሺ ቀለል እናደርገውና ከዘንድሮ ፕሪሚየር ሊግ ከፈለግ ላሊጋ ምናምን ትችላለህ። ግን ከዘንድሮ ፒክ አድርግና ምርጥ 11 እንስራ። እሺ ከዘንድሮ ማለት ነው። ከዘንድሮ ፕሪሚየር ሊግ አሪፍ አቋም ያሳያሉ። ቤስት 11 2025 እና 26 ቤስት 11 አውጣ በባል በረኝነት ካሊሰን ትንሽ አሊሰን ዘንድሮ አቋሙ ከማርጀት አኳያም ከምንም አኳያ እንተና የተሻለ ነው። ዴቪድ ራያ በበረኝነት ዴቪድ ራያ ነው ስላለው መሀል ላይ ደግሞ ላሚንስን ቤንች እናርጋት እንዴ ወይስ ተቀመጥ? በቃ ተቀመጥ። ቤንች የሲቲው ይሁን ኦኬ ዶናሩማ ይቻላል ወይ ማሊሰን ወይ እሱ ለምስ ገና ነች እሷ ብዬ ነው ገና ነች ብዬ ነው ገብቷል። 3 አመት እንያት ብዬ ነው ገና ምንም አልታየችም። ቀጥይ ከዛ በኋላ ደግሞ መሀል ላይ ሁለት ሴንተር ተከላካዮች ደግሞ አንደኛው ማጋሊሽ ሁለተኛው ደግሞ ቫንዳይክ ነው ማድረገው ነኝ። ግን እንተናናም ቢሆን ደስ ይለኛል። አሁን ማርቲኔዝ የእናንተ ተጫዋች ቢሆንም ደስ ይለኛል። ግን በልምድ አኳያና ጎሎችን ከማግባት በተለያዩ ነገሮች ስታዩ ግን ቨርጂል ቫንዳይክ የተሻለ ነውና ቨርጂል ቫንዳይክና ማጋሊሽ ሁለት ፉል ባክ። በግራ በኩል ደግሞ ቲምበር፣ በቀኝ በኩል ደግሞ የቼልሲው ማን ነው ይባል ማድሬስ ጀምስ ወይስ ኩኩሬላ ጀምስማ በዚህ ነው የሚጫወት። ቲምበርና ጀምሳው መለየት ይከብዳል በጣም ሁለቱም ይችላሉ። ግን ቲምበርን ላስቀድም። መሀል ላይ ደግሞ ሶስቱ ዲክላን ራይስ፣ ብሩኖ ፈርናንዴዝ እና ሶቦዝ ላይ ነው ማድረገው መሀል ላይ ማለት ነው። በቀኝ በኩል ብትል ደግሞ በነሞሳላ በኩል ደግሞ አሁን ባለው እንትን አሁን የቼልሲ የፉላም ዊልሰን የሚባል ልጅ አለ በጣም ጎበዝ ነው። አሁን ሳካን ምናምን አስገብቼ በባለፈው በስህተት ሊበሉኝ ነው የምልህ ሊበሉኝ እኔ ራሱ ተሳስቼ ነው ምን እንደቀም አላውቅም። የምሬ ነው ሳካን ያስገባውት ምን እንዳጨው ሳላውቅ ሳካን አላስገባውም በዛና ቸርኪን አስገባዋለሁ። አሁን እያሳያለውን ፐርፎርማንስ ኳስ እንዴት እንደሚሰጥ ድሪብሉ ምናምኑ አሲስቱ ምናምን ስታየው እሱን አስቀድማለሁ። ወይም ደግሞ ብራያን ሚምቦ ማሪፍ ነው አሁን በዛ ቦታ ሲጫወት ገብቷል። በዚህ በኩል ደግሞ መሀል ላይ 9 ቁጥር ላይ ሃላንድ ነው ከኢኪቲኬ በላይ የምመርጠው። ኢኪቲኬ ነው የምመርጠው ግን ሃላንድን መርጠዋለሁ። ለምን መሰለህ? ሃላንድ ከነ ብሩኖ ፈርናንዴዝ ጋር ነው የሚጫወተው እንዴት እንደሚያቀብለው ታውቃለህ። ኢኪቲኬ ደግሞ ኳስ ይዞ የሚጫወት ልጅ ነውና ሃላንድን ያስቀድማለሁ። በግራ በኩል ደግሞ አማድ በዛ ነው የሚጫወት በቀኝ የሚጫወት አማድም ይሆናል በዛ ባይዘወይ በቀኝ በኩል ይቻላል። ብራያን ሚምቦ በቀኝ ነው የሚጫወት። ስለዚህ አማድም መሆን ይችላል። አሁን በአዲሱ በካዲክ ፎልስ ነይ አንዳንዴ ወደ ግራም ይሄድ። ስለዚህ አማድም በዛ መሆን ይችላል። ግን ሞር ከአማድ ከብራያን ሚምቦና ከቸርኪ ስታስበው አማድ ነው የምመርጠው በዛ ቦታ አማድን አሁን ባላቸው ፐርፎርማንስ። በዚህ በግራ በኩል ደግሞ አንቶኒ ጎርደን መርጠዋለሁ።
በጣም ቤስት ነው እሱ ከነ ቡርኖ ጋር ከነ ዲክላን ራይስ ጋር ከነ ሶቦዝ ላይ ቢሄድ ጥምረቱ አሪፍ ይሆናል ብዬ አስባለሁ። በጣም አሪፍ አሰልጣኝ ፔፕ ነው መርጦ የምን ጊዜውም በፕሪሚየር ሊጉ አሁን ላይ በካየናቸው ያለፉት እነሱን ቢይዝ አሁን ይሄን እነዚህን ቢይዝ ፔፕ ለተከታታይ 10 ዓመት ሊበላ ይችላል ብዬ አስባለሁ። የምሬን ነው። ጭራቅ ነው የሚሆንባችሁ ሊጉ። ስለመጣ እናመሰግናለን። በዚህ አጋጣሚ ደግሞ አንድ ለእግር ኳስ ተመልካች ማስተላልፈው መልእክት አለ። የምሬን ነው። የእግር ኳስ ተመልካች በጣም ነው የምወዳቸው። ባይ ዘ ወይ ከሌላው ማህበረሰብ የእግር ኳስ ፋሚሊ ከምንም የጸዳ ነው የእግር ኳስ ፋሚሊ እና አንዳንዴ እግር ኳስ ላይ የምናሳየውን ባህሪ ብናውቀም ለምሳሌ ተጫዋች ሲጎዳ የሆነ ነገር አንዳንድ ደጋፊዎችና ኮንተንት ሰሪዎች ቢገናኙ ራሱ የሚጣሉ የሚመስሉ ሰዎች አሉና እግር ኳስን መመልከት ያለብን እንደ ብሔርና እንደ ሃይማኖት ወይም እንደ ሀገር ሙጭጭ ማለት የለብንም። ገብቷቸዋል። እኛ እግር ኳስ ተመልካች የሆነበት ዋነኛ ምክንያት ሀገራችን ላይ ያለውን ነባራዊ ሁኔታ ቀንሶልን አይደለም። የኑሮ ውድነት፣ የስራ ማጣት ችግር፣ መፈናቀልን፣ እርስ በርስ ጦርነት ያንን ቀርፎልን አይደለም። ገብቷቸዋል። እግር ኳስ ምናየው መዝናኛ ነው። አበበ የእግር ኳስ እውቀት አለው፣ አበበ የለውም። የእግር ኳስ እውቀት ባይዘው እዚህ አሁን ከመርካቶ አያሳልፍ ወይም ደግሞ መገናኛ አያልፍም። የእግር ኳስ እውቀትና እውቀት መኖሩ ይጎዳል ማለት አይደለም፣ ይጠቅማል። ግን እግር ኳስን እንደ ሀገርና እንደ ሃይማኖት ሙጭጭ ማለት የለብንም። በልኩ ነው መደገፍ ያለብን። ምክንያቱም በሀገር ህግ አሁን ድርድር የለም፣ በሃይማኖትም ድርድር የለም። ያንተን ሃይማኖት ተወዳለህ፣ የሰውን እምነት ሃይማኖት ደግሞ ማክበር ግዴታ አለብህ እና ስንደግፍ ቀለል አድርገን እንደግፍ። ብሽሽቅ ይግባን። ብሽሽቅ ማይገባቸው ሰዎች አሉ። አሁን ኮሜንት ላይ እኔ ጋር መጣው በጣም አሰቃቂ ስድብ የሚሳደቡ ሰዎች አሉ። ጥሩ አይደለም። ሌላውም እንደዚህ አድርገው ሰቅለው እንደዚህ የሚሳደቡ አሉ። ፐርሰናሊ የሚያደርጉ ሰዎች አሉ። ተጫዋች ሲጎዳ ለምሳሌ አሁን እኔ አሁን አታክ ለማድረግ አይደለም ትላንት ያጠፋችሁትን እየነካው ማለት ሳይሆን ወደፊት ግን ቀጣይ ለምሳሌ 2026 እና 27 ስንመለከት በፍቅር ቢሆን ብሽሽቅ ባይዘወይ እግር ኳስ ላይ ነሰሰሪ ነገር ነው። ብሽሽቅ ከሌለ በጣም ነው የሚያስጠላና ብሽሽቁ ያስፈልጊ ነገር ነው። ግን ይሄ በጣም አላስፈልጊ ነገር በጣም ፕሮፌሽናል ዲሉዥናል መሆን ደግሞ በጣም ከባድ ነውና እግር ኳስን በልኩ እናርገው ባይ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ መላው እግር ኳስ ተመልካች የዩናይትድ፣ የአርሰናል፣ የቼልሲ፣ የቶተናም፣ የሲቲ ሁላችሁንም ማከብራችኋለሁ። እንግዲህ ቀጣይ ደግሞ 2026 እና 27 ደግሞ ባሪፍ ኮንተንት አሁንም እንደዚሁ እንቀጥላለን። ብሽሽ ይቀጥላል። እወዳችኋለሁ። በዚሁ እነዚህ ያደነካቸው ያሞገስካቸው ምርጥ የእግር ኳስ ኮንተንት ክሬተሮች እየገቡ ቻሌንጅ ሰጥቶታል ናሆሜ፣ ሁሉም ያውቃል። ሜንሽን እናደርግላችኋለን። ፎሎ እንድታደርጉት ጥሬን አስተላልፋለሁ። በቀጣይ ቻሌንጅ ነውና ቻሌንጅ የምታደርገው ሰው ካለ እድል በጣም ጥሩ ቻሌንጁ ይቀጥላል። አሁን ሌላ ምን ደግሞ በዚህ አጋጣሚ የእግር ኳስ ፋሚሊ ምንም የሌለበት ነው። ምቀኝነት፣ ተንኮለኝነት ምን የሌለበት ነው። ይሄ ልጅ ለምሳሌ ተፈናቃይ ጋዜጠኛው ሚል ተፈናቅሎ የራሱን ለመስራት ለማደግ የሚጥር ወጣት ልጅ ነውና በዚህ አጋጣሚ ዩቲዩብ ላይም እየገባችሁ ቲክቶኩንም ፎሎ አድርጉ። ምንም ይቀነስ የዩናይትድ ደጋፊ ነው፣ የአርሰናል ደጋፊ ነው፣ የቼልሲ ደጋፊ ነው የሚባለውን ነገር እንተው። የምሬን ነው። በጋራ ብንሰራ፣ በጋራ ብንለወጥ፣ ብንተጋገዝ ዓለምን መግዛት እንችላለን። ውድ ኢትዮጵያውያን በተለይ እግር ኳስ ተመልካቾች እናንተ ታውቃላችሁ፣ በእውቀትም በተለያዩ ነገሩ ከኔ የበለጣችሁ ሰዎች አላችሁ፣ በእድሜም በተለያዩ ነገሮች የምትበልጡ ሰዎች አላችሁና ልጅም እናሳድገው። በጣም ታታሪ ልጅ ነው፣ ጎበዝ ልጅ ነው፣ በራሱ የሚንቀሳቀስ ሰፍተፍ የሚል ልጅ ነው እና እናሳድገው ባይኔ። በዚህ አጋጣሚ የኔ ቻሌንጅም ጠቅሶታል ወንድማችን ሳዳ ፊኒሺንግ እንግዲህ ያው ከአርባ ምንጭ ወደ አዲስ አበባ እንደመጣው ከተናገሩ በኋላ ቻሌንጅ ሰጥቶ የነበረ በአንድ ወሩ 30,000 ካስገባህ የ50,000 ብር ቻሌንጅ አቅርቦልኝ ነበረ። ቻሌንጁ እያለቀ ነው። ያራዳ ልጆች 7,000 ፎሎ ይቀረናልና እንሙላትና 50,000 ብር ነው የምልብላት። አርሰናልም ዋንጫውን ይብላው አስባልከኝ ይብላው እና ቻሌንጅ ይገባል። ቀጣይ የሊቨርፑል ደጋፊ ብታቀርብልኝ ብዬ ማስበው ወይ ሚኳንን ወይ ደግሞ ናሆሚት ብታቀርብልኝ ደስ ይላል። ባይዘው በጣም ኳሊቲ የሆነች ደጋፊ ነች፣ በጣም ደስ የምትልና በዚህ አጋጣሚ ደግሞ የሴት እግር ኳስ ኮንተንቶችን በጣም ነው ማደንቃቸው። የምሬን ነው። የሴት እግር ኳስ ኮንተንት ሰሪዎች ወደ እግር ኳሱ ዓለም መምጣታችሁ እጅግ አድርጌ ነው ማመሰግናችሁ። በጣም ነው ማደንቃችሁ። ክበሩልን። ምክንያቱም ከኛ ጋር አብራችሁ እግር ኳሱ ያድጋል። የተለያዩ በማህበራዊ ነገሮችም በተለያዩ ነገሮች እያደግነ ነው ምንድ ግን አንዳንድ የእግር ኳስ ቲክቶክ ሴቶች የማያቸው ነገሮች ትንሽ ቅር ብሎኛል። የምሬን ነው። ቪዲዮም ሰርቻለሁና ይህ ወጣ ያለ ነገር አንዳንዴ በቂጥ ብቻ ማሰብ አይቻልም። በጭንቅላትም እናስብ። የምሬን ነው። እውነት ለመናገር የምሬን ነው። ነገ የሚመጣው ትውልድ ነገ የሚረከበን እኛን የሚረከቡን ሰዎች ሴት ኮንተንት ሰሪዎች ይመጣሉ፣ ወንድ ኮንተንት ሰሪዎች ይመጣሉ። የኛን ፈለግ ተከትለው ነው የሚሄዱ። ገብቷቸዋል። ራቁጥ ለምሳሌ በታይት በፓንት መጥቶ እንደዚህ አርሰናል ደጋፊ፣ የሊቨርፑል፣ የዩናይትድ፣ የቼልሲ እንደዚህ ማሳየት ቂጥ ማሳየት ምናምን ሰው ቂጥ ሊወድ ይችላል። አይ ነው ቪው ልታገኝ ትችያለሽ።
ፎሎ ልታገኙ ትችላላችሁ። ገብቷችኋል? ግን ያ ጥሩ አይደለም። በሃይማኖታችንም በካልቸራችን በባህላችንም የማይፈቅድልን ነው የኛ ሀገርና ራሳችን ብንጠቀምበት በዘፈን በተለያዩ ነገሮች ብሽሽቆች በጣም ብዙ ነገሮች አሉና በዛ ምን እንጠቀማቸው። እኔ ብዙ እየነካኋቸው አይደለም። በጣም ስማርት የሆናችሁ የሴት ደጋፊዎች አላችሁ። ግን አንዳንዶችን ሳይ እኔ እንዳንድ ተራ ወጣትም እና እንዳንድ 25 ዓመት አልፎ 26ኛ ዓመት እንደሞላ ወጣት ማስበው ነገር አገራችን ላይ ባናሰድብ እንዲሁም ደግሞ ለትውልዱ ደግሞ የሆነ መጥፎ አሻራ ጥለን ባንሞት ባይ ነኝ እና እወዳችኋለሁ። እንዳይከፋችሁ እንዲስል ለራሳችሁ ብዬ ነው። ምክንያቱም ላይ መከራችሁ የሚችል ሰዎች አሉ። ፎሎ ያደረገሽ ሰው ላይክ ያደረገሽ ሰው ጠላትሽ ሊሆን ይችላል። የምሬን ነው። የሚጠቅምሽ ቪው ምንም አይጠቅምም። ፐርሰናሊቲ ሰው መሆን ይቀድማል መጀመሪያና ሃይማኖታችንም የትኛው ሃይማኖት አይፈቅድም። በፓንት በታየት መጥቶ እንደዚህ በቂጥ ብቻ አንዳንዴ በጭንቅላታችንም ማሰብ ግዴታ አለብን ብዬ ማሰብ አንድ ተራ ወጣት ነኝ። ቴንኪዩ በጣም አመሰግናለሁ ስለመጣ። ቴንኪዩ እኔም በጣም ነው ማመሰግናችሁ። ይመችህ አንተም ወንድሜ በርታልን። በዚህ አጋጣሚ ተፈናቃይ ጋዜጠኛውን በጣም ነው ማበረታታት ያለባችሁ። በተለይ የማንቸስተር ዩናይትድ ደጋፊዎች ሞር የማንቸስተር ዩናይትድ ደጋፊዎች ያልኋችሁ ሁሉም አንድ ነን፣ ግን የማንቸስተር ዩናይትድ አቀንቃይ ነው፣ በጣም ቆሮ አቀንቃይ ነውና በዚህ አጋጣሚ አመስግኑት። የምሬን ነው። እንደዚህ አይነት እንትኖችን ማዘጋጀቱን በጣም ደስ የሚል ነገር ነውና አበረታቱት። ዩቲዩብንም ቲክቶክንም ገብታችሁ አበረታቱት። እንወዳለን። ወደፊትም ከጎን እንሆናለን ወንድማችን። ቴንኪዩ በጣም ኑሩልን። ቴንኪዩ አመሰግናለሁ። እሺ